በአሜሪካ አንድ ውሻ መሳሪያ ተኩሶ አሳዳጊውን አቆሰለ። ውሻው በተኮሰው ጥይት አሳዳጊው ላይ መጠነኛ ጉዳት አድርሷል። ፖሊስም ውሻው መሳሪያ ተኩሶ አሳዳሪው ላይ ጉዳት ማድረሱን ይፋ አድርጓል። ክስተቱም የተፈጠረው ውሻው ከአልጋ ላይ ዘሎ በሚወርድበት ጊዜ ተቀባብሎ የተቀመጠ ሽጉጥ ቃታ ላይ በመርገጡ ነው መሳሪያው የተተኮሰው። የውሻው አሳዳሪ ሽጉጡ በሚተኮስበት ወቅት ከትዳር አጋሩ ጋር ተኝቶ የነበረ ሲሆን የግራ ታፋው ላይ መጠነኛ ጉዳት ደርሶበታል። በአሜሪካ ውስጥ በጦር መሳሪያ የሚፈጸሙ ጥቃቶች በብዛት የሚከሰቱ ቢሆንም እንስሳት በሰው ላይ ተኮሰ የሚለው ግን የተለመደ አይደለም። ነገር ግን ከ2 ዓመት በፊት በአሜሪካ ካንሳስ አንድ የጀርመን ሼፐርድ ውሻ ተቀባብሎ የተቀመጠ የአደን ጠመንጃ ላይ ድንገት ረግጦ በመተኮሱ የ30 ዓመት ወጣት ላይ ጥቃት በማድረሱ ወጣቱ ወዲያው ሕይወቱ እንዲያልፍ አድርጎታል። በሌላም በአንድ ወቅት በአሜሪካ የፖሊስ ዘገባ እንደተገለጸው በ2018 በአንድ የ50 ዓመት ዕድሜ ላይ ባለ ሰው ላይ በውሻው በተተኮሰ ጥይት እግሩ ላይ መመታቱ ተነግሯል። ውድ ቤተሰቦቻችን በዛሬው ቪዲዮ ያቀረብንላችሁ መረጃ ይህን ይመስላል። በቀጣይም ሌሎች መረጃዎችን አሰናድተን የምናቀርብ ሲሆን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ቸር ቆዩ።